አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ዛሬ ማሳያችሁ የመሺ አሰራር ነው ወይም ወረቅ አናብ አሰራር ነው ማሳያችሁ። ለቤት አዲስ የሆናችሁ ቤቱን ሰብስክራይብ እያረጋችሁ ቪዲዮን ላይክ እያረጋችሁ ጀምሩት። እስከ መጨረሻ ቪዲዮ ተከታተሉ። እዚህ ጋር የሚያስፈልገን ግብአቶች አሉ። እያንዳንዱን እነግራችኋለሁ። እዚህ ጋር ዘይቱን የተጨመቀ ሎሚ እና ክዝበራ፣ በክዶኔስ፣ ሸበት፣ ድብስ ሮማን፣ የተከተፈ ቲማቲም፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቃሪያ፣ እዚህ ጋር ቅመም፣ ጨውና ፍልፍል እስወድ ወይም ጥቁር በቆንዶ በርበሬ እና ቀይ በርበሬ፣ ከሞን፣ ክዝበራ፣ ሀብ ክዝበራ ፓውደር ወይም የድንብላል ፍሬ የተፈጨ ማለት ነው። እዚህ ጋር ማጂ፣ ከዛ ማጁን ቶማት ወይም ሳልሳ፣ አንዳንድ ቤት ሳልሳ ነው የሚሉት እና እዚህ ጋር የተዘፈዘፈ ሩዝ አለ፣ ኤሽ መስር የሚሉት እና እያንዳንዱን አሳያችኋለሁ። መጀመሪያ ላይ የሚጠቀመው ይሄን ዘይት ነው። ድስቴን ጥጃለሁ። ከጋለ በኋላ እንትን ጨምራለሁ፣ ዘይት ጨምራለሁ። እዚህ ጋር ድስቴ ግሏል፣ ዘይት ጨምራለሁ። ከዛ ሽንኩርቱን ጨምራለሁ። ሽንኩርቱን የተወሰነ ጠበስ ጠበስ ካረኩ በኋላ ቃሪያ ጨምራለሁ። ቃሪያ ግዴታ አይደለም፣ የሚያቃጥል ነገር የማይፈልግ ሰው ላይጨምርም ይችላል። እና ከዛ እንትን ቲማቲምና ነጭ ሽንኩርቱን ጨምራለሁ ማለት ነው። ቃሪያ ከጨመርኩ በኋላ የተወሰነ ጠበስ ጠበስ ካረገ በኋላ ቲማቲም ጨምራለሁ። ቲማቲምና ነጭ ሽንኩርቱን ጨመርኩኝ። መብሰል የለበትም፣ እንዲያያዝ ብቻ ነው ጠበስ ጠበስ የሚደረገው እንጂ መብሰል የለበትም። ምክንያቱም በኋላ ተጠቅልሎ ስለሚበስል አሁን ብቻ ሩዙን እንዲያያይዝ ነው እንጂ ስትጠቅልሉ ሩዙ ፍርስርስ ብሎ አያስቸግራችሁም፣ እንደዚህ ካረጋችሁ ማለት ነው። እዚህ ጋር ቅድም ያሳያችሁን ቅመሞችን ተጠቀምኩኝ። ሌላ ቅመም አያስፈልግም፣ ያው የሚጣፍጠው ይሄ ቅመም ስለሆነ ማለት ነው። እዚህ ጋር ማጂ ጨምራለሁ። ከዛ የተፈጨው ቲማቲም ቅድም ያሳያችሁን ማጁን ቶማት ማለት ነው። እሱንም ካማሰልኩ የተወሰነ ካማሰልኩ በኋላ ሩዙን ጨምራለሁ። ሩዙን ጨምራለሁ። እዚህ ጋር ነው ዘይቱን የሚጨምረው። እዚህ ጋር ዘይቱን ጨምራለሁ። ቪዲዮን በትግስት ተከታተሉ። እዚህ ጋር ደረቅ ሸበት ጨምራለሁ እና ክዝበራና በክዶኔስ ፍሬሽ ነው። ሸበቱ ብቻ ነው ደረቁ ማለት ነው። ያው ፍሬሽ ካላችሁ ፍሬሹን መጠቀም ትችላላችሁ፣ ደረቅ ካላችሁ ደረቁን መጠቀም ትችላላችሁ። ድብስ ሮማን ጨምራለሁ። እዚህ ጋር የተጨመቀ ሎሚ ጨምራለሁ። እናንተ ለጣዕሙ ከፈለጋችሁ ቤት ውስጥ ጨምቃችሁ መጠቀም ትችላላችሁ። ይሄን ይመስላል። ማያያዝ ጀምሯል እና እንደዚህ ሞክሩ ጥላቻለሁ። ጥሬውን ዝም ብላችሁ ስትጠቀልሉ ፍርስርስ ብሎ ያስቸግራቸዋል።
እንደዚህ አያይዛችሁ ሳይበስል ውሃ ሳትጨምሩ እንደዚህ በራሱ ውሃ እንዲያያዝ ካረጋችሁ በኋላ ለመጠቅለልም በጣም ምቹ ይሆናል። አጠቃለሉንና የመጨረሻውን ሶሱን ምናምኑን አበሳሰሉን ማየት ከፈለጋችሁ ሾርት ቪዲዮ ላይ ለቅቄላችኋለሁ። ሾርት ቪዲዮ ላይ ገብታችሁ እዩ። አጭሩ ቪዲዮ ላይ ማለት ነው። ገብታችሁ እዩ። ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉ። ለሌሎችም ሼር፣ ኮፒ ሊንክ እያደረጋችሁ አበረታቱኝ እላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄን ይመስላል ለዛሬ ይዤላችሁ የመጣሁት። ለሌላ ጊዜ ሌላ ነገር ይዘንላችሁ እንመጣለን። ቻው ማሰላማ ባይ ባይ። ይሄን ይመስላል። መጨረሻውን ከፈለጋችሁ ሾርት ቪዲዮ ገብታችሁ እዩ እላችኋለሁ። ባይ ባይ።